We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች ዛሬ የጨዋታ ቀን ነው ማች ዳይ እና ሚካኤል አርቴታ ትናንትና ምሽት ከጋዜጠኞች ጋር ቆይታ ነበረው ስለ ዛሬው ጨዋታ ተመለከተ ማለት ነው። እና ሚካኤል አርቴታን ሐሳቦች የተለዋወጥነ ከናንተ ጋር ልንቆይ ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ሚካኤል አርቴታ በፕሬስ ኮንፈረንሱ ብዙ ጥያቄዎች ቀርበውለታል። በጉዳት ዜናዎች ማክስ ዶማ፣ ቡካዮ ሳካ፣ ማርቲን ኦዲጋር በጨዋታው ላይ ስለመኖራቸውና አለመኖራቸው እንዲሁም ስለ ብሬንፎርድ ከሰሞነኛ ስላለው አስደናቂ ብቃት፣ ስለ ቪክተር ኬርሽ ጎል ማስቆጠር፣ ስለ ማርቲን ዙቢሚንዲ ሰሞነኛ ብቃት እንዲሁም ደግሞ ባለፈው ጎል አስቆጥሮ ስላደረገው ሴሌብሬሽን እና ስለ ሚኬል ሜሪኖ ሰርጀሪ እና በዚህ ሲዝን መጨረሻ ላይ ስለመድረስና አለመድረሱ እንዲሁ ተጠይቆ ነበረ። ብዙ ጥያቄዎች ነው የቀረቡት። ኢንተረስቲንግ የሆኑ ደግሞ ጥያቄዎች አሉት። የተጫዋቾችን ፎርሜሽን እና የተጫዋቾችን ባህሪ ስለመረዳት ስለንቦና ቶማስ ፍራንክ ተሰናብቷል፣ ስለሱም እንዲሁም ደግሞ ለአሰልጣኞች ስለሚገቡ የጊዜ ገደቦች እንዲሁም ደግሞ የተጫዋቾች የዝውውር መስኮት እንዳለ ሁሉ የአሰልጣኞች የዝውውር መስኮት ያስፈልጋል ወይ ተብሎም እንዲሁ ተጠይቀው ነበር። እሱንም ለመመለስ ሞክሯል። ብዙ ኢንተረስቲንግ የሆኑ ጥያቄዎች ተጠይቋል። እያንዳንዱን ኢች ወርድ ለእናንተ እናቀርባለን ማለት ነው። አብራችሁን ስለምትቆዩ ስለምታደምጡን በድጋሚ ከልብ ነው የምናመሰግነው። ሁሌም እንደምንለው ሰብስክራይብ ሳታረጉም ታደምጡን አድማጮቻችን ፕሊዝ ሰብስክራይብ አድርጋችሁ አድምጡን። ቪዲዮን ሲጀምሩ ገና በተለይ የመድፈኞች ቤተሰቦች ከሆናችሁ ላይክ አድርጋችሁ ጀምሩ። ሐሳብ አስተያየቶቻችሁን በሚካኤል አርቴታ ፕሬስ ኮንፈረንስ ዙሪያ ልጽፉ ትችላላችሁ። ከተለያዩ አድማጮቻችን ጋርም ልትወያዩ ትችላላችሁ። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እንደተባባሉ የዛሬ ምሽቱ ጨዋታ በጣም ወሳኝ ነው። ምክንያቱም 3 ነጥብ ልዩነት ሆኗል ከማንቸስተር ሲቲ። ስለዚህ ፕሬዠር ኢዝ ኦን ይላሉ ፈረንጆች። ሲቲ ላይ ስናሳድረው የነበረው ፕሬዠርና ጫና አሁን ወደኛ የዞረ ይመስላል። ምክንያቱም የሚቀጥሉትን 3 መርሃ ግብሮች አርሰናል ከሜዳ ውጭ መጫወቱ ብቻ ሳይሆን ሲቲ ቀድሞት ነው የሚጫወተው እና ሲቲ መርሃ ግብሮችን እንዲህ የሚያሸንፍ ከሆነ ደግሞ አርሰናል ላይ ፕሬዠር መጣሉ የሚቀር አይመስልም። እናም አርሰናል ከዚህ በኋላ የሚያሳየው ይህን ፕሬዠር ተቋቁሞ ነጥቦች መሰብሰብ ለዚህ ዋንጫ ትክክለኛው ቲም መሆኑን ማሳየትና ሲቲን ወደ ፍራስትሬሽን ወደ በራስ መተማመን እንዲወርድ ማድረግ በጣም አስፈላጊ ነው። ለምሳሌ ዛሬ ጨዋታውን አርሰናል ፕሬዠር ሲቲ እንዳሳደረ ተሰምቶት አርሰናል ጨዋታውን በጣም በጥሩ ውጤት የሚያሸንፍ ከሆነ ሲቲዎች በመጠኑም ቢሆን በራስ መተማመናቸው ይወርዳል። የሚቀጥለው ሳምንትም ከዛም በኋላ እየተባለ እንደዛ መቀጠል ያለበት ይመስለኛል። ለዚህ ወሳኝ ጨዋታ ሚካኤል አርቴታ ፕሬስ ኮንፈረንስ ሲሰጥ የጀመረው ከቡድን ዜና ነው። ከማክስ ዶማ፣ ቡካዮ ሳካና ማርቲን ኦዲጋር ስላሉበት የጤና ሁኔታ ተጠይቆ ነበር። ማክስ ለጨዋታው እንደማይገኝ ተናግሯል። የቀሩትን ተጫዋቾች ግን ማየትና መገምገም አለብን ብሏል። የመመለስ እድላቸው ጠባብ ነው። ምክንያቱም በመጨረሻው ልምምድ ላይ ቡካዮ ሳካ፣ ማርቲን ኦዲጋርድም አልታዩም። ግን ሚካኤል አርቴታ ጥቂት መመልከት አለብን ብሏል። ግን ለቶተንሃም ስፖር ጨዋታ ሁለቱም ተጫዋቾች እንደሚገኙ መናገር ይቻላል። ስለ ማክስ ዶማን ተጨማሪ የማገገም ሁኔታም ተጠይቆ ነበር። በጣም ጥሩ እየሰራ ነው የሚገኙ። በአንድ ሳምንት ወይም ከዛ በኋላ ወደኛን ይመለሳል። ከዛ በኋላ ሪትሙንና ፊትነሱን ስለሚመልስበት ጉዳይና ለጨዋታ ስለሚዘጋጅበት ጉዳይ እናስባለን። ስለ ቡድን ልምምድ ግን በሚቀጥለው ሳምንት ይመለሳል ብሏል። ስለዚህ ማክስ ዶማን ከሳምንት ወይም ከሁለት ሳምንት በኋላ የቡድን ልምምድ እንደሚጀምር መረጋገጥ ጀምሮ ጥቂት ተናፍቋል። ማክስ ዶማን ካየነው ጥቂት ጊዜያት ሆኖታልና ተናፍቋል። ከሲዝኑ መጨረሻ በፊት ሚኬል ሜሪኖ ማየት ስለመቻላችን ተጠይቆ ነበረ። እንግዲህ ሰርጀሪ አድርጓል ሚኬል ሜሪኖ። ባለፈው ተመልክታችሁ ከሆነ ማርቲን ዙቢሚንዲ ጎል ካስቆጠረ በኋላ የኮርና ባንዲራውን እየዞረ ደስታውን ሲገልጽ ለሚኬል ሜሪኖ ያለውን ድጋፍ ለማሳየት ነውና ከሲዝን አውት የመሆን እድሉ ሰፊ ነውና የመመለስ እድል አለው በሲዝን ብለው ጠይቀውት ነበር። ዶክተሮቹ ቀዶ ጥገናው በሄደበት መንገድ በጣም ደስተኞች ናቸው። በጣም ጥሩ ቀዶ ጥገናን ያከናወኑት። አሁን ረጅም ሂደት መጀመሪያ ነው። በግልጽ ስለ አጥንት ፈውስ እየተነጋገረ ነው። ስለዚህ አሁን የቀን ገደቦችን ማስቀመጥ በጣም ከባድ ነው የሚሆን ግን አስባለሁ የማገገሚያውን ሁኔታዎችን ለማፍጠን የሚቻልባቸው ሁኔታዎች ሁሉ እንሞክራለን። እየተነጋገርን ያለው የጊዜ ገደብ ግን ወራት ናቸው። 3 4 ወይም 5 የሆኑ አናቀም ሲል ነው ሚካኤል አርቴታ ለመናገር የሞከረውና
ጉዳቱ ከፍተኛ ስለሆነና የአጥን ሰርጀሪ ስለሆነ በየትኛው ጊዜ እንደሚመለስ እርግጠኛ አይደለንም ነው ያለው ሚኬል አርቴታ። በሊቨርፑልና በማንቸስተር ጨዋታ ላይም ተጠይቆ ነበረ። ያ የአንፊልድ የሊቨርፑል የማንቸስተር ሲቲ ጨዋታ በዋንጫው ፉክክር ውስጥ በተለይ ደግሞ በሜንታሊ ሽፍት ላይ ትልቅ አስተዋጽኦ አለው እና ስለዛም ተጠይቆ ነበር። ሲቲ ማሸነፉን ተረድቻለሁ፣ ግን እነዚህ መቆጣጠር የማንችላቸው ነገሮች ናቸው። በአሁኑ ጊዜ በኢየሱስ ቀኑ ምን እንደሚመጣና በእኛ ላይ ምን እንደሚመጣ በእኛ ላይ ማተኮር ብቻ ያለብን ይመስለኛል። ስለዚህ እኛ ስለምናደርገው ነገር ያን መቀበልና በራሳችን ላይ መደሰት ነው ያለብን በምናደርጋቸው ጉዳዮች ላይ ነው ሚኬል አርቴታ የተናገረው። ከዛም አከታትሎ ተጫዋቾች ግን ጨዋታውን ተመልክተውታል ብሎ ጠየቁት። ሰንደርላንድ ስናሸንፍ በጣም ደስተኞች ነበሩ፣ ምክንያቱም ያ በጣም ከባድ እንደሚሆን ስለምናውቅ አለ እና እዚህ ጋር ለመናገር የሞከረው ሰንደርላንድ አርሰናል ሲያሸንፍ በጣም ደስተኛ ሆነ ሲቲ ከሊቨርፑል ጋር ስለሚጫወት ስላሰቡ እንደሆነ ነው ሚኬል አርቴታ ጠቆም አድርጎ ለማለፍ የሞከረው። በቤታቸው ውስጥ ሆኖ ሊመለከቱ ይችላሉ አለ ተጫዋቾች፣ ነገር ግን በምንሰራው ላይ ብቻ ፎከስ እናደርጋለን። ስለዚህ የራሳችን ላይ ጉልበት ለማባከን እንሞክራለን፣ ያ ብቻ ነው መቆጣጠር የምንችለው ነገር ሲል የሲቲ ውጤት ምንም ሆነ ምን እንደማይመለከተው ነው ለመናገር የሞከረው አርቴታ። በሚቀጥሉት 2 ጨዋታዎች አለው ጋዜጠኛው ይሄኛውን ጨዋታ ብቻ ሲሆን ከሲቲ በኋላ የምትጫወቱት እናም ስለዚህ ጉዳይ እስኪ ንገረን ብለው ጠየቁት። ትኩረታችን ይቀጥላል አለ። እስከ አመቱ መጨረሻ ላይ በትልቅ ትኩረት ለመጫወት እንሞክራለን፣ ምክንያቱም ያ ባለፉት 6 ወራት ውስጥ እንደተከሰተ ሁሉ አሁንም በውድድር ዘመኑ መጨረሻ መካከል ሊከሰት ይችላል። ስለዚህ የተለመደ ነገር ነው፣ ተፈጥሯዊ ነው። እሱን ሁሉ እንጠብቃለን። የደረጃ ሰንጠረዥ ለውጦች ሊኖሩ ይችላሉ፣ ምክንያቱም ከዚህ በፊት እንደተፈጠረው ሲል ካለፉት 6 ወራት ውስጥ የደረጃ ለውጦች ተፈጥረዋል። ሲቲ ሊጉን በደንብ መርቶ ነበረ። ቼልሲ ዋንጫ ተፎካካሪ መስሎ ነበረ። የአርሰናል ነጥብ ልዩነት ወደ 7 ሰፍቶ ወደ 2 ጠቦ ነበር። አሁን ወደ 6 መጥቷል። እንደዚህ አይነት የሽፍት ለውጦች አሉ በደንብ ማለት ነውና ለዛ ነው ባለፉት 6 ወራት እንደነበረው አሁን ሊፈጠር ይችላል ብሎ ሚኬል አርቴታ የተናገረው። ግን አንድ የምንገነዘበው ነገር ባለፉት 6 ወራት እንደተፈጠረው አሁን የሚፈጠር ከሆነ ግን ከባድ ነው የሚሆነው፣ ምክንያቱም የዋንጫው ፉክክሩ ወደ መጠናቀቁ የደረሰ ስለሆነ ማለት ነው። ስለ ቶማስ ፍራንክ የቶተንሃሙ አሰልጣኝም ስንብት ተጠይቆ ነበር አርቴታ እና ዌል አለ ስራውን የማይቀጥል የስራ ባልደረባ ሲኖሩት በጣም የሚያሳዝን ነው። ምክንያቱም ቶማስ በጣም ጥሩ አሰልጣኝና ያልተለመደ በጣም ጥሩ ሰው ነው። እናም በሊጉ ውስጥ ያንን አረጋግጦልናል። የት እንዳለና የኛ ኃላፊነት ካፈጻጸም በላይ መሆኑን እናውቃለን እና በሚቀጥሉት ጊዜ ለሚገጥመው ስራና ለሚያከናውነው ነገር ሁሉ መልካሙን እመኝለታለሁ ሲል ለቶማስ ፍራንክ ያለውን አድናቆት ነው ለመግለጽ የሞከረው። የፕሪሚየር ሊግ ክለቦች አሰልጣኝ ስንብት ላይ ትዕግስት አልባ የሆኑ ይመስላል ወይ ብለው ጠይቀውት ነበር። አላቅም አለ ሚኬል አርቴታ። እያንዳንዱን ምሳሌ በተመሳሳይ መንገድ መውሰድ እንደምንችል አላስብም። አውድ በጣም አስፈላጊ ነው ማለት ነው። እያንዳንዱ ክለብ በጣም የተለያየ ነው። ስለዚህ አሰልጣኞችን የሚጠብቅበት የሚሰጣቸው ሚና እንዲሁም ደግሞ ሊያሰናብት ቅድመ ሁኔታ የሚያስቀምጥበት ሁኔታ ሁሉ የተለያየ ነው። ስለዚህ እያንዳንዱን ክለብ ለየብቻ መመልከት ያለብን ይመስለኛል ሲል ነው ለመውሰድ የሞከረ። እንደ አሰልጣኛችን ረዥም እድሜ ምን ያህል አስፈላጊ እንደሆነም ተጠይቆ ነበር። ለአሰልጣኞች ረዥም እድሜ መስጠት እያንዳንዱ ዘመን በእያንዳንዱ ክለብ የተለያየ ይመስለኛል። በፕሪሚየር ሊግ ውስጥ እንደ አርሰን ቬንገር፣ ሰር አሌክስ ፈርጉሰን ለብዙ ዓመታት በጣም ታዋቂ ከሆኑ አሰልጣኞች ሁለቱ ናቸው ብዬ አስባለሁ። ከሁለቱ ክለቦች ብዙ ከዛ በኋላ ተለውጧል። ስለዚህ አላቅም ብዙ ነገሮች ላይ የተመሰረተ ይሆናል። የመጀመሪያው ተጫዋቾች ናቸው። ከዛ በኋላ ደግሞ እያንዳንዱን ጨዋታ ማሸነፍ አለብህ። የምታሸንፍ ከሆነ እዛ ክለብ ውስጥ ለመቆየት እርግጠኛ ትሆናለህ። ምክንያቱም በመጨረሻ ማሸነፍ ማችል ከሆነ በስራ ላይ የመቆየት እድል አጠራጣሪ ስለሚሆን ሲል ነው ለማስረዳት ይሞክር። ፕሮጀክት ስኬታማ የሚያደርገው ነገር ምንድን ነው ብለው ጠይቀውት ነበረ። በክለብ ውስጥ ካሉ ሁሉም ሰዎች ጋር ኬሚስትሪ መፍጠርና የሚያሸንፉን የጨዋታ መቶኛ በጣም ከፍ ማድረግ በጣም አስፈላጊ ነው። የምታሸንፍበት ነጻሬ ከፍተኛ እያረክ በመጣ ቁጥር የመቆየት እድል እየረዘመ ይመጣል። ከዛ በኋላም ክለቡ ካሉ ሰዎች ጋር በጣም መልካም መሆን አስፈላጊ ነው። በስራ መቀጠል ያስፈልጋል። ከዛም ጨዋታዎች የማታሸንፍበት ድክመት ወይም ማለፍ ጨዋታዎች የማታሸንፍበት ድክመቶች ማለፍ አለብን። የስፖርት ዳይሬክተሩ ወይም ደግሞ በዛ ውስጥ ውሳኔ የሚሰጡ ሰዎች ካንተ ጋር ያላቸው ኢንቴግሬሽን በጣም አስፈላጊ ነው። ያ ከክለቡን ይለውጠዋል ብዬ አስባለሁ ሲል ስለ ፕሮጀክት መናገር የሞከረው። ፕሮጀክት ለማከናወን ጊዜ ስለማግኘት ተጠይቆ ነበር። በጣም ጥሩ ነገር ነው። ደስተኞች ነን እኛ እዚህ ስላገኘነው ነገር። ሁላችን ከመጀመሪያው ጊዜ ጀምሮ የምንፈልገውን ነው የተሰጠን። በመካከላችን ያለውን ነገር ማስቀጠልና ለክለቡ ትልቅ መረጋጋት፣ ፐርፎርማንስ፣ ደስታ እንዲሁም እድገት ማምጣት እንፈልጋለን። እናም በዚህ ወቅት የበለጠ የተሻለ እንሆናለን ብዬ አስባለሁ። ለዛ ነው በየቀኑ እየጣር ነው የምንገኘው ሲል ነው
ለመናገር የሞከረው በአርሰናል ስለተሰጠው ጊዜ እና ፕሮጀክት ደስተኛ እንደሆነ የሚጠቁም ነገር ነው ሚኬል አርቴታ የተናገረው። አሰልጣኞችን ለሚቀያየሩ ቡድኖች ለተጋጣሚያቸው ተለዋዋጭና አስቸጋሪ ስለመሆናቸው ተጠይቆ ነበረ። ማንቸስተር ዩናይትድ አሰልጣኝ እንደቀየረ ነው የገጠመን። በአንድ ወቅት ትዝ ይለኛል ሻንዳይችን ኤቨርተን እንደቀየረ በጣም ከባድ ጨዋታ እንዳደረገብን አሁን ስፐርስ አሰልጣኝ ቀይሮ ነው የምናገኘው ማለት ነው ከኛ ጋር ሲጫወት በሚቀጥሉ ሳምንታት። ስለዚህ ጉዳይም ነው ያወራ። ኤፍኤ ካፕ ነው ቅዳሜና እሑድ ከዛ በኋላ ስንገናኝ ማለት ነው። በዚህ ወቅት ለኛ ብዙ ጊዜ በዚህ ወቅት በእኛ ላይ ብዙ ጊዜ ተከስቷል ብዬ አስባለሁ። በመጨረሻም በፐርፎርማንስ ለውጥ ብቻ ሲሆን በልምምድ መርሃ ግብሮች ላይም የምትቀየራቸው ነገሮች ይኖራሉ። ስለዚህ የበለጠ ትኩረት የምናደርገው በእኛና ማሳካት በምንፈልገው ነገር ላይ ነው፣ መጫወት በምንፈልገው መንገድ ነው። በጨዋታው ውስጥ በታክቲካዊ መንገድ ከሚደረገው ነገር ጋር በተያያዘ ነገሮች በጣም ከባድ ይሆንባል። አሰልጣኝ ሲቀየር ክለቡ በምን አይነት መንገድ ሊጫወት እንደሚችል እርግጠኞች አትሆንም። ምክንያቱም አደረጃጀታቸው አንድ ነገር ነው፣ የተጫዋቾች መገለጫቸው ሌላ ነገር ነው፣ የጨዋታው ፍጥነት አውድ ሌላ ነገር ነው። ያንን ማስተካከልና መገንዘብ መቻል ማድረግ ያለብንን ለማድረግ እነዚያን ፍንጮች መረዳት በጣም አስፈላጊ ነው። ግን በራሳችን ላይ ብቻ ለመዘጋጀት እንሞክራለን ማድረግ በምንችላቸው። ከዛ በኋላ በጨዋታ ውስጥ ደግሞ እያደግን ለመሄድ እንጥራለን ሲል ነው ሚኬል አርቴታ የተናገረ። ይሄም ኢንተረስቲንግ ነው። ቶተንሃም ሆትስፐር አንድ ግልጽ ያልሆነ አሰልጣኝ ሊያመጣ ይችላል፣ ወይም ደግሞ ያልታወቀ አሰልጣኝ ሊያመጣ ይችላል። ስለዚህ እንዴት እንደሚጫወቱ ትገነዘቡ ሊከብዳቸው ይችላል። ግን በጨዋታ ውስጥ እያደጉ መምጣት፣ ለጨዋታው ራሱን እየቀየሩ መምጣት በጣም አስፈላጊ ይመስለኛል። ለአሰልጣኞቹ የዝውውር መስኮት መኖር አለበት ብለህ ታስባለህ ወይ ተብሎ ተጠይቆ ነበር። ይሄ ኢንተረስቲንግ ጥያቄ ይመስለኛል። አሁን ወደ ሚዲያው ለመወያያ ከሚመጡ ጥያቄዎች አንዱ ለአሰልጣኞች እንደዚህ አይነት የዝውውር ገቢዎች ያስፈልጋሉ፣ እንደዚህ ስንብት ከሚደረግ እንደ ተጫዋቾች ጃንዋሪና ክረምት ላይ ዝውውር ማከናወን፣ መልቀቅ የሚፈልግ አሰልጣኝ መልቀቅ ምናምን፣ እንደዚህ አይነት ጉዳዮች እየመጡ ይገኛሉ ሀሳቦች ወደ ሚዲያው እና ሚኬል አርቴታን ጠይቀውት ነበር። ወደዚህ ጥያቄ መግባት አልፈልግም በፍጹም አለ። በመጨረሻ ክለቦች ያንን ለማድረግ የተሻለው መንገድ ምን እንደሆነ የመወሰን ነፃነት ሊኖራቸው ይገባል ብዬ አስባለሁ። ሁልጊዜ እንደዚያ ነበረ። ስለዚህ ወደዚያ የሚደረግ ለውጥ የተሻለ ያደረገው እንደሆነ አላቅም። በነበረበት ይቀጥል ወይም ደግሞ እንዳላችሁት በዚህ ሀሳቡ ሲቀጥል የተሻለው የትኛው እንደሆነ በፍጹም አላቅም ሲል ነው ሚኬል አርቴታ ለመመለስ ሲሞክረው። ለለንደን ደርቢዎች ያላችሁ ፎርም በጣም አስፈላጊ ነው እና ያላችሁ ፎርም ትልቅ የማሸነፍ ሜንታሊቲ ይሰጣችኋል ተብሎ ተጠይቆ ነበረ። ሌላ ከባድ ጨዋታም ብሬንፎርድን በሜዳቸው እናውቃቸዋለን። ባለፉት ጥቂት ውጤቶች የአሰልጣኙ ስራዎች አስደናቂ እንደነበሩ ይጠቁማሉ። ስለዚህ ከነሱ ጋር በጣም አስደናቂ ጨዋታ ይኖረናል። ስለዚህ ክብር እንሰጣቸዋለን፣ ምክንያቱም ባለፉት ሳምንት የሰሯቸው ስራዎች አስደናቂ ስለሆኑ ሲል ነው ሚኬል አርቴታ ለመመለስ የሞከረው። ተጫዋቾችን ከመጠን በላይ ስለማሰልጠን ኦቨር ኮቺንግም ተጠይቆ ነበረ። ኦቨር ኮቺንግም ማለት ጥቂት ለማብራራት የመለሰው መልስ አንደርስታንድ ለማድረግ አንድ ተጫዋች አማካይን ወደ ተከላካይ ስታመጡት ወይም ሉዊስ ኢስማኤል ስኬሊ ያለ ለአማካይን ወደ ተከላካይ ስታመጡት ኮች ብቻ ሳይሆን የምታደርጉት ኦቨር ኮች ነው። ስለ ሚና ለውጥ ስለምትነጋገሩ ከሱ ጋር ረጅም ጊዜ ማሳለፍ በጣም አስፈላጊ ነው የሚሆነው ማለት ነው። ስለዛ ነው ኦቨር ኮች ማለት ይሄን ተጫዋች ከሆነ ዳይናሚዝም መቀየር፣ ረጅም ጊዜ መስጠት ለሱ ማለት ነው። እና ስለዛ ተጠይቆ ነው ያን እንዳላልኩ አላቅም ማለት ስለ ኦቨር ኮቺንግ አውርቶ ያውቃልና እርግጠኛ አይደሉም። ምናልባት ከሌሎች ገጽታዎች ከሌሎች አዎንታዊ ነገሮች ጋር ተናግሬ ሊሆን ይችላል። በታክቲካልና ቴክኒካዊ ገጽታ ላይ የበለጠ ትኩረት እንዳደረኩ ተናግሬ ይሆናል እና ያ ለውጥ ምክንያቱም በቀኑ መጨረሻ ላይ አንድ ቡድን በመጀመሪያ የሚያስፈልገውን ማወቅ አለበት። በግልጽ እንዴት መጫወት እንዳለበት የሆነ ማንነትን የጨዋታ መንገድ ለመፍጠር በተወሰኑ መንገድ ማየት አለበት። ባህሉን ለመቀየር ከፈለጉ ብዙ ኢንቨስት ማድረግ ብዙ ጥራት ማድረግ ይኖርባቸዋል። አሁን ተቀይሯል። ምክንያቱም አንድ ቡድን የሚያስፈልገውን ነገር ሁሉ ማርኬቱ ላይ ማግኘት ይችላል። ምን ማድረግ እንዳለባቸው የመረዳት ደረጃ በጣም በጣም ጥሩ ነው። ስለዚህ ብዙ ዋጋ ሊሰጡ የሚችሉ ማዳበር የምንችላቸው ዘርፎች እንዳሉ ማተኮር ያስፈልጋል። ግን ደግሞ ማርኬቱ ላይ ማታገኛቸው ተጫዋቾች ሲኖሩ እንደዚህ ኮቺንግ ስታይሎች በጣም አስፈላጊ ነው የሚሆኑ። ግን ከታክቲክና ቴክኒካዊ ጉዳይ አንጻር ኦቨር ኮቺንግን ብንመለከተው ጥሩ ነው ሲል ነው ሚኬል አርቴታ ለመመለስ የሞከረው። ከፎርሜሽን ጋር የሚስማማ አዳዲስ ተጫዋቾችን ስለማምጣት ተጠይቆ ነበር። አዎ እና ምናልባትም የተማርኳቸው አንዳንድ ነገሮች አሉ አለ እና በጣም የወደድኩት ፕሬስ ኮንፈረንስ ላይ ይሄኛውን ሀሳብ ነው በጣም ረጅም ጊዜ ማወራበት ይመስለኛል። ስለዚህ ሀሳብ ሬዲዮ ላይም እዚህ ፕሮግራም ላይም የተለያዩ ቦታዎች ላይ ይሄን ሀሳብ ረጅም ጊዜ ማወራበት ይመስለኛል። ምን አልመስላችሁ? ምናልባት የተማርኳቸው አንዳንድ ነገሮች ካሉ ሀሳብ ሊኖሩት እንደሚችል የተወሰኑ ነገሮችን ማድረግ እንደሚፈልጉ የሆኑ ነገሮች ተጫዋቾች ላይ መተግበር እንደሚፈልጉ ያውቃሉ። ግን በመጨረሻ የተጫዋቾች ባህሪ መረዳት በጣም አስፈላጊ ነው። አንድ ተጫዋች ሙሉ በሙሉ በማይመቸው ሁኔታ ተፈጥሯዊ ባልሆነ ሁኔታ
የማይሰራ ነገር እንዲያደርግ መጠየቅ ለጥቂት እርምጃዎች ሊሰራ ይችላል። ነገር ግን በመካከለኛና በረጅም ጊዜ ውስጥ ግን አይሰራም እና ያ ምናልባትም በጣም አስፈላጊው ነገር ነው። ያ ተጫዋቾችን ባህሪ ማክበርና ከቻሉ ባላቸው ባህሪ ለማስተናገድ መሞከር አስፈላጊ ነው ሲል ነው ለመመለስ የሞከረና እዚህ ጋር ገብቷቸዋል። ስለ ካይ ሃቨርትዝ እንዲሁም ደግሞ ማርቲን ኦዲጋርድ እና ኤብሬቺ ኢዜ እያወራ ነው የሚገኘው ይህን ጉዳይ ማለት ነው። አንድ ፕሮግራም ስለነሱ ተጫዋቾች ብሰራ በጣም ደስ ይለኛል። ስለ ፎርሜሽን ተጨንቃቸው ተጫዋቾችን በሆነ መንገድ እንዲጫወቱ ማስገደድ ለሆነ ጊዜ ሊሰራ ይችላል፣ ግን ደግሞ የተጫዋቾች ባህሪ ካልሆነ ለረጅም ጊዜ አይሰራም። አሁን ማርቲን ኦዲጋርድ ፍጹም 10 ቁጥር መሆን አይችልም። ለዛ ነው ኳሱን በቢልድ አፕ የአርሰናል ቢልድ አፕ እንዲመራ የሚደረገው ማለት ነው። ግን ካይ ሃቨርትዝ እንደ ማርቲን ኦዲጋርድ ግራግር ስለሆነ እንደ ማርቲን ኦዲጋርድ ቢልድ አፕን ምራ፣ ወደ ኋላ ሄደ፣ የመጀመሪያ ኳስ ተቀበል፣ ከዛ በኋላ ሌት ካሜሩ ነው ወደ ቦክስ ገባ ብትሉት ያ ማድረግ አይችልም። ስለዚህ ሚኬል አርቴታ ምን አደረገ? የአጥቂ ባህሪ ያለው 10 ቁጥር ስለሆነ አርሰናል ወደ 4-4-2 አመጣው ማለት ነው። ስለዚህ እንደ ሁለተኛ አጥቂ ሆኖ ቦክስ ውስጥ የውም ቀድሞ የሚገባው ተጫዋች ሆነ ማለት ነው። ተግባባን። ኤብሬቺ ኢዜ ሲሰለፍ ደግሞ መጀመሪያ አካባቢ ሲያደርገው የነበረ ሚኬል አርቴታ ቀጥታ ማርቲን ኦዲጋርድ በነበረበት ቦታ ነው። አሁን ግን እንደሚያደርገው ሴንትራል ናምበር 10 ነው የሚያደርገው ሲገባ ማለት ነው። ሴንትራል ናምበር 10 የመሃሉን ከአጥቂው ጀርባ ያለ የመሃሉ 10 ቁጥር አድርጎ ምክንያቱም በዛ ቦታ ላይ የተሻለ የሚሆነው ማለት ነውና የገባኝ ይሄ ነው ለማለት የሞከረው ሚኬል አርቴታ ማለት ነው ለማብራራት ሲሞክር በኖቬምበር እና በመጋቢት ወር ወይም በህዳርና በመጋቢት ወር ስላለው የዋንጫ ፉክክርና በሊጉ ካላንደር ላይ ስላለው ልዩነት ጠይቆ ነበር። ሚኬል አርቴታ ሲመልስ በገና ወቅትና ከዛ በኋላ 4 አዌ ጨዋታዎች ነበሩ። በተለያየ መንገዶች አድርገናቸዋል። አርሰናል አስታውሱ እንደሆነ ጃንዋሪ ላይ 4 የተለያዩ ውድድሮች ላይ 4 ከሜዳ ውጭ ጨዋታዎችን አድርጓል። ወደ ሳንሲሮ መሄድ ነበረበት፣ ወደ ቼልሲ መሄድ ነበረበት፣ ወደ ብሪጅ፣ ከዛ ደግሞ በፕሪሚየር ሊግ ወደ ሲቲ ግራውንድ ማምራት ነበረበት። ከዛ ደግሞ የካራዋካ የኤፍኤ ካፕ ጨዋታ ነበር፣ ወደ ፖርቲቬሊ ማምራት ነበረበትና 4 አዌ ጨዋታዎች በ4 ውድድር አድርጎ ነበርና ለምሳሌ ያለ በ4 የተለያዩ ውድድሮች ይሄን አድርገነው ነበር። አሁን በየሳምንቱ ከውድድር ወደ ውድድር እየዘለልን ነው። ስለዚህ በአጭር ጊዜ ውስጥ ምን ማድረግ እንዳለብን ለማየት እየሞከርን ነው። አሁን ማድረግ ባለብን ነገር ውስጥ በጣም ዝግጁነት ያስፈልገናል። ከምንፈልገው ነገር ጋር በተያያዘ ምን ለውጥ እንደሚያመጣ ማየት አለብን ከሜዳ ውጭ የምናደርጋቸው ጨዋታዎች ሲል ነው ለመመለስ የሞከረው። ስለ ማርቲን ዙቢሜንዲ የደስታ አገላለጽም ተጠይቆ ነበረ። ባለፈው ጎል ካስቆጠረ በኋላ ስላደረገው የደስታ አገላለጽ ለሜሪኖ ምስጋና ይገባዋል። እናም ያን ማድረግ ነበረበት። ሜሪኖ ክብር ያስፈልገው ነበር። ወደ ሳጥን እንዴት መድረስ እንደሚቻል ሁሉንም ነገር እያሳያቸው ይገኛል። እሱ ለመጀመሪያ ጊዜ ባነጋገርኩበት ጊዜ እሱ በሚጫወትበት ቦታ ወደፊት ለመሄድ እንደተገደደ የሚሰማው ተጫዋች ነው። በትክክለኛው ጊዜ ከትክክለኛው ተጋጣሚዎች ጋርም ቢሆን እነዚያን ቦታዎች ለማጥቃት ራሱን ነፃ ያደርጋል እና ይሞክራል። እሱ አስደናቂ ነው። ብዙ ተጫዋቾች በየትኛው ሰዓት ወደ ሳጥን መምጣት እና በየትኛው ሰዓት ፍሪ ስፔስ ማግኘት እንዳለባቸው ከሜሪኖ ይማራሉ ሲል ለሜሪኖ ያለውን አድናቆት ነው ለመናገር የሞከረው ሚኬል አርቴታ። በማርቲን ኦዲጋርድ ጎል ማስቆጠር ላይና ባለው አቋም ላይም ተጠይቆ ነበር። እውነቱን ለመናገር በልምምድ ላይ ከጨዋታዎች ይልቅ እንደዚህ ነገሮችን በተደጋጋሚ ያደርጋል። በስልጠናም ቢሆን ያለን በጣም ትንሽ ጊዜ ነው፣ ግን ሁልጊዜም እንደዛ ነገሮች ለማድረግ ይሞክራል። ነገር ግን ያንን ሁሉ የማድረግ ተፈጥሯዊ ችሎታ አለው። ስለዚህ ያደረገው ነገር ትልቅ ክብር ይገባዋል ሲል ነው ለመናገር የሞከረው። ቪክተር ዮኬሬሽ ላይ የሆነ ነገር ተቀይሮ እንደሆነም ተጠይቆ ነበረ። ምክንያቱም ከሰሞኑ ጎሎችን ያስቆጠረ ነው። 2026 ከገባን የሱን ያህል ጎሎች ያስቆጠረ ተጫዋች የለም። እናም ስለሱ ጉዳይም ተጠይቆ ነበር። ብዙ ነገር አይደለም የለወጥ ነው አለን ማለት የስራ ስነ ምግባሩ አንድ አይነት ነው። ድሮም ይሰራል፣ አሁንም ይሰራል። ምናልባት ጉልበቱ፣ በራስ መተማመኑ፣ ጎል ማስቆጠሩ መርዳት ሲጀምር ስለተሰማው ስሜት ሊኖር ይችላል። ግን ሁሌም ታታሪ ነው። ጎል ማስቆጠሩ መርዳት ሲጀምር ምናልባት ብዙ ጊዜ እንደሚከሰት የራስ መተማመን ይኖራል። ያ ተፈጥሮ ይሆናል። ያ ብቻ ግን አይመስለኝም። በአካልም አስባለሁ ከጉዳት በኋላ ጥቂት ወርዶ ነበር ፊዚካሊ። እሱን አሁን መልሶ ያገኘ ይገኛል። እሱን በጣም የረዳው ይመስለኛል። እንደገና ራሱን እንደ ፍሬሽ ዝግጁ ሲያደርግ እናም ልምምዶች በተካታታይ ሲያደርግ ነገሮች የተቀየሩ ያሉ ይመስለኛል በፊዚካልም ሲል ነው ለመመለስ የሞከረ። የተጫዋቾች በራስ መተማመን ለመገንባት የሚደረገውን ነገር በተመለከተም ሚኬል አርቴታ ተጠይቆ ነበር። ምን ያህል ጥሩ እንደሆነና ለቡድን ምን እንደሚያመጡ አስተውላለሁ። በተወሰኑ ሜዳዎች ካላመጡ በቡድን ውስጥ በጣም አስፈላጊ የሆኑ ሁሉንም ነገሮች ለማስተካከል ይከብዳል። ስለዚህ በየጨዋታው ውስጥ ተጫዋቾች ምን ማድረግ እንደሚችሉ መናገር አለብን እና ምንም ማድረግ
አቅም እንዳላቸውም ልንነግራቸው ይገባል። የኛ ስራ ትልቅ ክፍል ሰዎች አስፈላጊ ነገሮችና ተዛማጅ ነገሮችን ከኛ ጋር ለምን እንደሆነ ዘውትር ማሳሰብ እና ያን የማድረግ አቅም እንዳላቸው መንገር ነው ሲል ነው ለመናገር የሞከሩ። ሌላ በመጨረሻ ከቀረቡለት ጥያቄዎች እንደ አሰልጣኝ የሚያስፈልጋቸው በርካታ የዝውውር መስኮቶች አሉ ወይ ተብሎ ተጠይቆ ነበር። በጭንቅላት ውስጥ የለም። ያ ቁጥር ምን እንደሆነ አላቅም። ምን ያህል የዝውውር መስኮት ለአንድ ተጫዋች ለአንድ አሰልጣኝ ያስፈልጋል ምን ያህል የሚለውን በቁጥር ለመግለጽ በጣም ከባድ ነው ሲል ነው ሚኬል አርቴታ በመጨረሻ ለመመለስ የሞከረው። የዛሬው ጨዋታን በተመለከተ ትናንትና ምሽት ከጋዜጠኞች ጋር በነበረው ቆይታ ላይ እነዚህን ለመዳሰስ ሞክሯል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁ አይለዩ ባይ። እንወዳችኋለን።